ማርታ እባላለሁ። የሱ ባለው ፍቅረኛ ነኝ። ስለተዋወቅኩሽ በጣም ደስ ብሎኛል። እኔ ራሄል እባላለሁ። እሱ ባለው በራሱ ፍቃድና በራሱ ፊርማ ነው የጋራ ቤታቸውን የሸጠው። እሱ እኮ ነው የሚገርምሽ። እሷ እኮ ቤቱ የራሳቸው ነበር የሚመስላት፣ ግን ተከራይተው ነበር የሚኖሩት። እና የማን ነው? እኔ የሆነ ነገር እየሸተተኝ ነው። አምላኬ እኔ ምን በድዬ ነው ግን ሁሉም ሰው የሚጨክንብኝ ለምንድን ነው? እኔ እኮ እዚህ የመጣሁት ተበድዬ እኮ ነው። ካልፈለጋችሁ ውጪ በሉኝ እንጂ እንደዚህ አታደርጉኝ እንዴ! ልክ አንተ አሁን በቅድስት እንደተጠለፍከው ማለት ነው። እሱ ባለውን በዚህ ጨዋታ ውስጥ ነበር። እሱ አቶ ተፈራ ከዚህ ወዴትም አልሄድም። በግዴታ ደግሞ የሚያስወጡኝ ከሆነ ነገሮች ጥሩ እንደማይሆኑ ወቁሽ። አንቺ እንድትታሰሪ ይፈልጋል። ለምን እንደሆነ ግን አላውቅም። ታዲያ ማን ይወጋው? እኔ ግን ብትሄጂ አልመሰለኝም ነበር። እመጣለሁ እኮ። እንዴት ዋላችሁ? ራሄል ምን ሆነሽ ነው? ማርታን ስታያት እኮ በጣም ደነገጥሽ። ከዚህ በፊት ታውቂያታለሽ እንዴ? ራሄል ምን አልሽ? ማርታን ታውቂያት? ማርታ እባላለሁ። የሱ ባለው ፍቅረኛ ነኝ። ስለተዋወቅኩሽ በጣም ደስ ብሎኛል። እኔ ራሄል እባላለሁ። ራሄል በጣም ደስ የሚለኝ ስም ነው። ለምን እንደሆነ ግን አላውቅም። ቆይ ግን ማን ያወጣልሽ? አታውቂ ማን እንዳወጣልሽ? እናትና አባቴ መሰሉኝ። ምስኪን አሁን ሞታለች። በጣም የምወዳት ጓደኛ ነበረች፣ ራሄል የምትባል በጣም መልካም፣ ቅን፣ ለሰው ሀሳቢ። ግን ምን ያደርጋል ሞተች። በቅርብ ነው የሞተችው? ምን ሆና ሞተች? ሰው ገሏት ነው የሞተችው። ለምን? ለነገሩ ሰው መግደል ጥሩ ነው ባይባልም ግን አጥፍታለች። የሱ ባለው ፍቅረኛ ነኝ አልሽ? ግራ ገባኝ እኮ። እሱ ባለው ፍቅረኛ አለው እንዴ? ደግሞ ነፍሰ ጡር ነኝ አልሽ። ሰውነትሽ ላይ ግን ምንም የእርግዝና ምልክት አይታይም። ዝም ብለሽ ተራ ወሬ እያወራሽ እንዳይሆን። አዎ የመጀመሪያ ሳምንቴ ነው። በአይነት ምንም አያስታውቅም፣ ግን በሆዴ ውስጥ ህይወት ይዣለሁ።
እሱ ግን ይሄን እያወቀ አስረግዞኝ ጨክኖ ጥሎኝ ጠፋ። ማርገዜን ሲያውቅ እኔንም ልጄንም አርዶን ገፍቶን ነው ሄደው። የትም መጠለያም ዘመድም ማረፊያም ስለሌለኝ ለዛ ነው ቤተሰቦቹን ፈልጌ የመጣሁት። መፍትሄ ለማግኘት ነው ቤተሰቦቹ ጋር የመጣሁት። እባካችሁ አግዙኝ፣ አትክፉኝ፣ እባካችሁ። እስኪ ንገረኝ ወንድሙ፣ ምንድን ነው ያገኘው? የነሱ መዝገብ እኮ መውጫ የሌለው አዙሪት ነው የሆነብኝ። እሺ ከመጀመሪያው ልጀምርልሽ። የሱ ባለ ወንድም ስምዖን ዛሬ አንድ ነጋዴ ለሆነ አቶ ሰይድ ለተባለ ሰውዬ ቤቱን ሸጠው። ከቤቱም በአስቸኳይ ነበር እንዲወጣ የተደረገው። መዝገቦቹን፣ ሰነዶቹን ሁሉንም መርምሬያቸዋለሁ። በህጋዊ መልኩ ነበር የተካሄዱት። ከዚህ ሁሉ ጀርባ ግን በስሟ ቼኩን የተቀበለችው ቅድስት የተባለች ሴት ናት። ምን? ስምዖን ቤቱን ሸጠ? ቆያቺ ቅድስት የምትባለው ሴትዮ ማን ናት? ስምዖን እኮ የዚህን ያህል ሞኝ ሰው አይደለም። እንዴት ራሱን በገዛ እጁ አሳልፎ ሰጠ? አረ ጉዱ ገና ነው። ይህን መረጃ ተከትዬ መዝገብ ቤት ሄጄ አንዳንድ ሰነዶችን ለማረጋገጥ ሞክሬ ነበር። እሱ ባለው ራሱ የእሱና የራሔልን ቤት በተመሳሳይ መልኩ ሸጦታል። ምን? እሱ ባለው የራሱንና የባለቤቱን የራሔልን ቤት ሸጦታል ነው የምትለኝ? ይሄ ሊሆን እንዴት ይችላል? ራሔል የጠፋች እኮ በቅርብ ጊዜ ነው። ቤቱን የሸጠው ራሔል ሳታውቀው ነው ማለት ነው? ልክ ነሽ። ራሔል ሳታውቅ ከተደበቀች ወይም ደግሞ ከጠፋች ጊዜ በፊት ነበር ቤቱ የተሸጠው። እሱ ባለው በራሱ ፍቃድና በራሱ ፊርማ ነው የጋራ ቤታቸውን የሸጠው። እሱ እኮ ነው የሚገርምሽ። እሷ እኮ ቤቱ የራሳቸው ነበር የሚመስላት፣ ግን ተከራይተው ነበር የሚኖሩት። እና የማን ነው? የሆነ ተራ ግለሰብ። ይሁን በአይን የማይታይ የተደበቀ ሴራ አለ ወንድሙ። አሁን ደግሞ የሱ ባለውና የስምዖን የቤት ሽያጭ ጉዳይ መጣ። ወንድማማቾቹ የገዛ ቤታቸውን እያጡ ነው። የት ነው የሚያርፉት? ከዚህ ምስጢር ጀርባ ያለውስ ዋና አንቀሳቃሽ ማን ነው? ያቺ ብሩን ይዛ የጠፋችው ቅድስት ማን ናት? እኔ የሚመስለኝ ራሔል የጠፋችው ወይም የተደበቀችው በፍርሃት ብቻ አይመስለኝም። ይህንን ሁሉ የገንዘብና የቤት ዘረፋ ታሪክ ስላወቀችም ሊሆን ይችላል። ወይም ደግሞ ይህን ነገር አውቃ የተደበቀችበት ሌላ ምክንያት ሊኖራት ይችላል። ነገሮች ሁሉ እየተወሳሰቡ ነው ወንድም። ይሄ ትልቅ ማፊያ ወይንም ደግሞ የተቀነባበረ የንብረት ዘረፋ ያለበት ቡድን ነው። ራሔል ደግሞ የዚህ ሁሉ ማዕከል ናት። እሷን ካላገኘናት በስተቀር ይሄን የተተበተበ ክር መፍታት አንችልም ወንድም። እሺ አሁን ምን እንዳደርግ ትፈልጊያለሽ? ጥሩ። ይህን የውል ሽያጭ የውልና ማስረጃ ፎቶኮፒ
እንዲሁም የቅድስትን መረጃ ሙሉን በደንብ አድርጋ አደራጅልኝ። እኔ ዛሬ አልተኛም። የመሳይና የናኒ ቤትም በቅርብ ርቀት መከታተል አለብን። ራሄልም የስምዖንን እንደዚህ መሆን ስትሰማ ከተደበቀችበት መውጣቷ የማይቀር ነው። ወንድሙ ነገ ጧት ከዚህ ጀርባ ያለውን ሰው እያንዳንዱን መፈተሽ እንጀምራለን። እስካሁን አለሽ? ስምሽን ማርታ ነበር ያልሽኝ? እሱ ባለው አስረግዞኝ ጠፋ ነው የምትይው? ለመሆኑ ይሄ እሱ ባለው የምትይው ሰው የት እንዳለ የምታውቂው ነገር የለም? ባውቅማ ኖሮ እዚህ መጥቻ አለቅስ ነበር ራሄል። ደጋግሜ ብደውልለት ስልኩ አይሰራም። ፈለኩት አስፈለኩት ላገኘው አልቻልኩም። ማርገዜን እንዳወቀ ነው ጥሎኝ የጠፋው። በዛ ላይ ደግሞ የተፈራ ልጅ መሆኑን ሳውቅ በጣም ተጨነቅኩ። ቆይ ምንድን ያልሽው? እንዴት አወቅሽ? ፍቅር አጋጣሚ ነው። በአጋጣሚ ነው የተዋወቅነው። እንዳየሁት ነው የወደድኩት። በፍቅር በጣም የተጎዳው ሰው ነበርኩኝ። እሱ ባለው መጥቶ ነው የጠገነኝ። እስኪ ልጠይቅሽ፣ በፍቅር ተጎድተሽ ታውቂያለሽ? እኔን አትጠይቂኝ። አይ ህመሜን ከተረዳሹ ብዬ ነው። በሌላ አትይብኝ። ቆይ ከሱ ባለው ጋር መቼ ነው ትውውቃችሁ? እኔ እስከማውቀው ድረስ በወር ድንበር አይገባም። አንቺ ምንነቱንም ሳታውቂ ራስሽን ሰጠሽው? ፍቅር እውር ነው። እሱ ባለው መጀመሪያ ለኔ በጣም ልዩ ሰው ነበር። በጣም ይንከባከበኝ፣ ይወደኝ ነበር። ግን የሆነ የሚያስጨንቀው ነገር አለ። በህይወቱ ምንም ደስተኛ አይደለም። በቤተሰቡ ዙሪያ የሆነ ችግር እንዳለ ይሰማኛል። ያው ነገሩ ሚስጥር ነው። ሚስጥር? ምን አይነት ሚስጥር? ይሄ ነው ሚስጥሩ ማለት አልችልም፣ ግን የሆነ ነገር እንዳለ ይሰማኛል። ጎዶሎውን ለመሙላት ነበር ጥረቴ። አዲስ ህይወት ለመስጠት፣ ልጅ ወልደን በጋራ ለመኖር ክፍተቱን ለመሸፈን ነበር እየሞከርኩ የነበረው። ግን እንዳረገዝኩኝ ስነግረው ጥሎኝ ጠፋ። እሱ ባለ ያደረገው ነገር በሙሉ እውነቱ መውጣቱ አይቀርም። እዚህ ቤት ይዘሽ መተሽ የምትሰሪው ድራማ ለሆነ ሴራ እንደሆነ በጣም እርግጠኛ ነኝ። ግን እመኚኝ፣ ይሄ የውሸት እርግዝና ታሪክሽ ብዙም አያስኬድሽም። እንዴ ራሄል፣ ምንድነው ማርታን እንደዚህ የምታስጨንቂያት? እሷ እኮ እርዳታችንን ፈልጋ ነው የመጣችው። ወንድሜ ጥሏት ከጠፋ ታዲያ የት ትሂድ? ቤርሳ
ነገሮችን በቀላል አትመልከቻቸው እንጂ። እቺ ሴትዮ መጀመሪያ መጠለያ ፈልጌ ነው የመጣሁት አለች። ከዛ ደግሞ ከሱ ባላ አርግዣለሁ ትላለች። እኔ የሆነ ነገር እየሸተተኝ ነው። አምላኬ እኔ ምን በድዬ ነው ግን ሁሉም ሰው የሚጨክንብኝ ለምንድን ነው? እኔ እኮ እዚህ የመጣሁት ተበድዬ እኮ ነው። ካልፈለጋችሁ ውጪ በሉኝ እንጂ እንደዚህ አታደርጉኝ እንዴ! ምንድነው ይሄ ሁሉ ጩኸትና ለቅሶ? ምን እየተካሄደ ነው? ቤርሳ ማናት እች ልጅ? ማርታ ትባላለች። ተዋውቃት። የእሱ ባለው ፍቅረኛ ናት። እሱ ባለው አስረግዞ ጨክኖባት ጥሏት እንደሄደ እየነገረችን ነበር። የእሱ ባለው ፍቅረኛ? ቆይ እርሱ ባለው የኔ ልጅ ማስረገዝ መጣል የኔ ልጅ ፈጽሞ እንደዚህ አያደርግም። ዘንድሮ እኔ ቤት ላይ ያልተነሳ የለም። አቶ ተፈራ እባክህን አትፍረድብኝ። እኔ ይህንን ቤት ለመበጥበጥ አይደለም የመጣሁት። እሱ ባለው አስረግዞኝ ጠፍቷል። በሆዴ እሱ ባለውን ልጅ ይዣለሁ፣ የእርሶን ደም ይዣለሁ። የትም መወድቅበትና የምጠለልበት ቦታ ስለሌለኝ ነው እዚህ የመጣሁት። እባክህን አባቱ ነኝ። እኔ ደግሞ ልጅ ሆነሃለሁ፣ እንደ አባቴ አየዎታለሁ። ሰላም። እንዴት ነሽ? ሆቴል ላይ የማድረው ስትለኝ እንደዚህ አይነት አልመሰለኝም ነበር። ምን እንደሚጠብቀኝ አላውቅም። ስለዚህ ገንዘብ መቆጠብ አለብኝ። አንተ የነገርከኝንም የተፈጠረውንም ነገር ጨምሮ ሰማሁ። ጉዱን እባክሽ። በአንተ ላይ ከተፈጠረው ነገር ተነስቼ ለምርመራ የሚረዳኝን ነገር ለማግኘት እየሞከርኩ ነው። እንዴት? ግን ስሙን አንድ ነገር በደንብ እንድታስብ እፈልጋለሁ። አንተ ላይ የተፈጠረው ሴራ ዝም ብሎ በአጋጣሚ የመጣ ጉዳይ አይደለም። ምን ማለት ነው መርማሪ? እኔ ሁሉንም ነገር እኮ አጥቻለሁ። ቤት የለኝ፣ ብር የለኝ፣ በቁሜ የሞትኩ ሰው። የደረሰኝን መዝገብ ሳገላብጥ ምን እንዳገኘው ታውቃለህ? ከረጅም ጊዜ በፊት ወንድም እሱ ባለው የራሱንና የባለቤቱን የራሂልን ቤት በተመሳሳይ መንገድ ሽጦት ነበር። ልክ አንተ አሁን በቅድስት እንደተጠለፍከው ማለት ነው። እሱ ባለውን በዚህ ጨዋታ ውስጥ ነበር። እሱ ቤት? ይሄ ማለት ይሄንን ወጥመድ የዘረጋው ሰው ሁለታችሁንም እያደቀቀ ነው። እሱ ቤት ቤቱን ሸጦት ነበር።
ቤትህን ሸጠ በሰላም አትቀመጥም ሲለኝ የነበረው ለዚህ ነበር ማለት ነው። አዎ ወንድም ብዙ ነገር ሲዋሽ ነበር። አሁን ግን ያንን ሁሉ ታሪክ እንድትመረምርና አእምሮን አረጋግተህ እንድታስብ እፈልጋለሁ። ዛሬ ቀኑን ሙሉ ስትባክን እንደነበረ ፊት ያስታውቃል። አሁን ይህንን የምርመራ ወሬ እናቁምና እራት ልዘዝልህ። ቢያንስ ምግብ በልተህ ለማሰብ ይረዳሃል። አይ መርማሪ፣ ኧረ መቸገር አይጠበቅብሽም። ምንም ችግር የለውም። ያው ይነጋል። እምቢታን አልቀበልም። ዛሬ ስለ ሰላምና ስለ ማረፊያ አስብ። አንተ ሰላም ስትሆን ነው ሁሉም ነገር ሰላም የሚሆነው። ምን ልዘዝልህ? እሺ ካልሽ እንግዲህ የፈለግሽው። እኔ ከአንቺ ጋር የምነጋገርበት ምንም ምክንያት የለኝም። የልጅ ጮኛ ነኝ ብለሽ ቤቱን በለቅሶ የምታቀልጭው በምን ድፍረትሽ ነው? እኔ የምትይውን ነገር በፍጹም አላምንም። አሁን ቀጥታ ከቤት ይውጭልኝ። አቶ ተፈራ ከዚህ ወዴትም አልሄድም። በግዴታ ደግሞ የሚያስወጡኝ ከሆነ ነገሮች ጥሩ እንደማይሆኑ ወቁ። እሺ? ምክንያቱም በሆዴ ያስኩት የልጅ ልጆትን ደም ነው። እንዴ አባ እንዴት ልትረዳት አትሞክርም? እቺ ሴትዮ እያበደችልሽ ነው። እሱ ባለው ከእንደዚች አይነት ሴት ጋር ምን ይሰራል? ምን አስባ ነው? ከምታስቢያት በላይ መርዛማ ናት። እንዴ ታውቂያታለሽ እንዴ? የድሮ ታሪኬ ውስጥ ነበረች። አልገባኝም። ምንድን ነው? ቆይ እኔ ያልገባኝ ነገር እንዴት ሊሆን ቻለ? ምን ነው ራይል? የተረበሽ ትመስያለሽ። እኔ እዚህ መሆኔ ከባድ የሚሆንብሽ ይመስልሻል? ስሚ ማርታ፣ ትዕግስቴን አትፈታተኝ። የምልሽ አልገባሽም እንዴ? ይህንን ቤት ለቀሽ ውጭልኝ። እዚህ ቤት ውስጥ መተሽ የምታስፈራሪበት ምንም አይነት መረጃ የለሽም። አሁን በቀጥታ ከዚህ ቤት ውጭልኝ። ከቤት ውጪ። እኔ የማወራውን እውነት ማመን ከፈለክ ልጅን እሱ ባለውን ጥራውና መስማት ትችላለህ። እኔ ግን ከዚህ ቤት ንቅንቅ አልልም። እኔ ማስወጣት ከፈለክ ፖሊስ ጠርተክ ብቻ ነው። እስኪ ደውልና አስወጣኝ። ይሳካል እንደሆነ እናያለን። ቆይ ምን ትላላችሁ?
ፖሊስ ጠርቶ ያስወጣኝ? እቺ ሴትዮ ሳት አደረገችው እኮ። ምንድን ነው? አየህ፣ ማንም ደፍሮ ያስወጣኝ። እኔ የልጅ ሚስትና የልጅ ልጅህ እናት ለመሆን የተቃረብኩኝ ሴት ነኝ። በወዴ ደግሞ ደምህን ይሻለሁ። ተንከባከበኝ። ማን ያውቃል፣ እጠቅምህ ይሆናል። ይኸው እንካ ብላ። ትኩስ ነው ደግሞ። እሺ ዝም ብለሽ ነው የተጀመረሽ። እየበላ ግን አንድ ነገር እንድታጫውተኝ እፈልጋለሁ። ስለ ቀድሞ ባለቤት ስለ ማርታ። ማርታ ህይወቴ ውስጥ ስትገባ መልአክ ነበረች። እኔም ደግሞ በፍቅር ታውሬ ነበር። ከቅድስት ጋር ሆኖ ግን ህይወቴን አመሰቃቀሉት። ለቅድስት ቤቱን ለመሸጥ መንገድ ጠርጋ ጥላኝ ጠፋች። ከዛስ ቀጥሎ ደግሞ ቅድስት መጣች። ቅድስት እሷ ደግሞ የባሰባት ሰይጣን፣ አረመኔ፣ ጨካኝ ነች። እንዴ የኔ ጀግና ነህ እያለች የዋህነቴን ተጠቅማ በገዛ ቤቴ ራሴን ምስክር አድርጋ አስፈርማ ቤቱን ሸጣ ገንዘቡን በሙሉ ይዛ ሄደች። ይዛው ጠፋች። መርማሪ፣ ሴቶች ግን በዚህ ልክ ጨካኝና አረመኔ የሚሆኑት ለምንድን ነው? እኔ በህይወቴ ያመንኳቸው 2 ሴቶች በቁሜ እኮ ነው ያረዱኝ። መርማሪ፣ አንቺ ግን ስለ ትዳርና ስለ ፍቅር ግንኙነት ምን አይነት እምነት ነው ያለሽ? እኔ እንኳን በፍቅር ግንኙነት ፍጹም አላምንም። ዛሬ እወድሃለሁ ያለክ ነገ ራስ ላይ ወጥመድ ሲሆንበት ታየዋለህ። ለኔ ፍቅር የሚለው ቋንቋ የቅንጦት ወሬ ነው። ምን ነው ከዚህ በፊት የገጠመሽ መጥፎ ተሞክሮ ነበር እንዴ እንደዚህ ሊያሰኝሽ የቻለው ማለት ነው? ይሄንን ነገር ሌላ ጊዜ በሰፊው እንወያይበታለን። አሁን ግን መሽቷል፣ ልሂድ። አንተም ደግሞ ደክሟል፣ እረፍት አድርግ። መልካም ምሽት። ትመጫለሽ ብዬ እየጠበኩሽ ነበር።
እንዴት አገኘሽ? ለራስሽ ከፍ ያለ ግምት ነው አይደል ያለሽ? ለቀልድ ጊዜ የለኝም። የምሬን ነው። እኔ አንቺ እዚህ መኖርሽን አላውቅም። እርግዝናሽ እውነት ነው? ያንቺ እርግዝና ግን ግራ የሚያጋባ ነው። ቆይ ከማን ያረገሽ? እዚህ ቤትስ ምንድነሽ? እንዳልሞት አውቃለሁ። መጀመሪያ ሞቷል ያለ ሰው የለም። አንቺ ነሽ የወጋሽው። ለምን አደረግሽው? እውነቱን ብነግርሽ ታምኚኛለሽ? በእርግጥ አንቺ ማመን ይከብዳል። አመንሽም አላመንሽም እውነቱን ልንገርሽ። ከቤቴ ሸሽቼ የወጣሁት እርጉዝ ስለሆንኩኝ ብቻ አይደለም። እና ምንድን ነው? እሱ ቤ ስሙን አትጥሪው። እውነቱን ጠየቀኝ። ሊደርስበት ስለመሰለኝ ሸሸው። ምን ጠየቀሽ? አንቺ ነሽ የወጋሽኝ ወይ ብሎ ጠየቀኝ። ራሴን ሳትኮ መስዬ ጠፋሁ። እውነቱ ከሚወጣ እኔ ብጠረጠር ይሻለኛል። እኔንስ ወጋችኝ አይልም? ለአፉ ይላል፣ እውነት እንዳልሆነ ያውቃል። አንቺ እንድትታሰሪ ይፈልጋል። ለምን እንደሆነ ግን አላውቅም። ታዲያ ማን ይወጋው? ወዲፍጆስ ሲባል አልሰማሽም? እሱ ተከድኖ ይብሳል። እውነት ግን እኔ አልወጋሁት። ራሔል አንቺም አልወጋሹ። እና ማን ይወጋው?